ወራቤ ስልጤ ናትና በ3 ደቂቃ ስለ ስልጤ እንዲህ ልበላችሁ። ከኢትዮጵያ ውበቶች አንዱ የሆነው የደቡብ ብሔር ብሔረሰቦች ክልላዊ መንግስት ስር ከሚገኙት አንዷና ትልቋ ታሪካዊ ምድር ላይ እንገኛለን። ስልጤ ዞን በፍጥነት እያበበች ያለችው ወራቤ ከተማ ስልጤ ደርሰን ስልጤ ቆይተን ጥቂት ታሪካዊ ዳራዋን መቃኘቱ አስፈላጊ ነው። የጥንቱ ስልጤ ግዛት ሰፊ የረጅም ዘመን ታሪክ ባለቤትና ታላቅ እስላማዊ መንግስት ነበር። የጥንቱ ስልጤ ግዛቱ ከሶማሊያ ጫፍ እስከ ደቡብ ኢትዮጵያ አርሲ፣ ባሌ፣ ይፋት፣ ምጽዋ፣ ዳህላክና መሃል ሀገር ድረስ ይገዛ የነበርና የመገበያያ ገንዘቡም የወርቅ ሳንቲም ነበር። የጥንቱ ስልጤ ዋና ከተማውም በድሬዳዋና በሐረር መካከል የሚገኘውና የጠፋው የሐርላ ከተማ ነው። ሐርላ ከተማ የዓለም የንግድ መናኸሪያ ነበረች ማለት ይቻላል። ሐርላ ከተማ የሐርላ ህዝቦች ስትሆን ከሐርላ ህዝቦች አንዱና ዋነኛው ደግሞ ስልጤ ነው። በሐርላ ከተማ በጨርጨር በለጋአዳና በአካባቢው ዋና የፖለቲካ ማዕከላቸውን አድርገው ኢትዮጵያን ግማሽ ያህል ይገዙ የነበሩት የጥንት ስልጤዎች የሰለጠኑና ኑሯቸው በንግድ በዘመናዊ ግብርና ውሃን አቁሮ በመስኖ በመጠቀም ዕደ ጥበብ በዘመናዊ ቤት ግንባታም የታወቁ ነበሩ። የሐርላ ህዝቦች ወይም ስልጤዎች ታላቋን ሐርላ ከተማን ትተው ሊሰደዱ የቻሉት በገጠማቸው ከፍተኛ ጦርነት እንደሆነ ይታመናል። ናጂ አልዬ በርካታ ገራዶችንና ጊስቶችን አስከትለው ከሐረር ተነስተው አሁን ስልጤ ያለበት ሀገር ሊመጡ የቻሉት በጦርነት ያጡትን የአያቶቻቸውን ግዛትና ህዝብን መልሰው ለመቆጣጠርና ይደርስባቸው የነበረውን ከፍተኛ በደልም ለመቋቋም ጭምር ነው ይላል ታሪክ ዘጋቢው። የሐርላ ህዝብ ከሐርላ ውድመት በኋላ በጨርጨር በሐረርና በአካባቢው ከትመው ግዛታቸውን ተነጥቀው ህዝቡም ተበታትኖ ለረጅም ጊዜ ቢቆይም ናጂ አልዬ በሐርላ በጨርጨር በሐረርና በአካባቢው የነበረውን ህዝብ የተወሰነውን አስከትለው በጦርነቱም ድል እያደረጉ አሁን ስልጤ ያለበትን ምድር ሲረግጡ የጥንቱ ስልጤ ማለትም አብዛና ጀራ ወይም የአፈር ሰብ ነባር ህዝብ በእልልታ ነበር የተቀበላቸው። ናጂ አልዬ የያዙትን አጀብ ይዘው የጥንቱን የሐርላ ዙሪያ ያለው ስልጤን በማግኘት የህዝቡንም አንድነት ባህሉን፣ ቋንቋና ሃይማኖቱን በማጠናከር ወደ ሐረር ሳይመለሱ ቀርተዋል። ናጂ አልዬ ስልጤ ያለበትን ምድር ከረገጡ በኋላ የተወለደውን ልጃቸውን ሱልጣንን ገን ስልጤ ገናይ ሱልጣን ብለው ሰይመውታል። ይህም ማለት የጠፋውን የተበታተነውን ስልጤነት የምትመልስ ወይም የምትታደግ የሃዲያ ሱልጣኔትን የምታጠናክር ሌላኛው ዳግማዊ ሱልጣን ወይም ንጉስ አንተነህ ብለው እንደተወለደ ሹመውለታል ማለት ነው። ናጂ አልዬ ከሐረር ተነስተው ስልጤ ምድር ከረገጡ ጀምሮ እስከ ዛሬ ድረስ በዘልማድ የሚነገረው የስልጤ ታሪክ ናጂ ከሐረር እንደመጡና አረብ እንደሆኑ ብቻ ተደርጎ ነው። ነገር ግን ከናጂ አልዬ በፊት የነበረው የሐርላ ታሪክ በጣም ረጅምና ስፋት ያለው ነው። የስልጤ ታሪክ የሐርላ ብሎም የሃዲያ ሱልጣኔት ታሪክ አካል አለው። ይህንንም ማወቅ ይገባናል። ከሐረር መከተም በኋላ በሐርላ በለጋኦዳ በሐረር ከተማ በርካታ የስልጤ ታሪክ አሻራዎችን እስከ ዛሬ ይገኛሉ። በሐርላ ከተማ የስልጤ ዘመን መቁጠሪያ በድንጋይ ተቀርጾ ይገኛል። በርካታ ጥንታዊ ሳንቲሞች እንዲሁም የተለያዩ የሌላ ሀገር ሳንቲሞች፣ ጥንታዊ በግንብ የተሰሩ በርካታ ቤቶች፣ ጥንታዊ መስጊዶች እንዲሁም በለጋኦዳ ከ40 በላይ ጥንታዊ ዋሻዎች ከ7 እስከ 10 ሺህ ዓመት ዕድሜ ያላቸው ጥንታዊ ስዕሎችም ይገኛሉ። ለምሳሌ ለጋኦዳ ማለት በስልጥኛ እምቢ፣ ተሻገረ ማለትም አመፀ፣ ለገዶ ጉድጓድ የሚል ትርጉም ሊሰጠን ይችላል። ሐርላ በስልጥኛ ሆር ማለትም ዞርበል፣ በአረብኛ ደግሞ ዞርበል ወይም ጀራ ከሚለው የስልጥኛ ቃል ቅርበት ያለው ሲሆን ሶማሊያ ውስጥ ስልጤ የሚባል ትልቅ ጎሳም እንዳለ ይታወቃል። ስልጤ በኢትዮጵያ ውስጥ ለእስልምና መስፋፋት ትልቁን ድርሻ ከሚወስዱት ውስጥ አንዱ ነው። ይህንን የስልጤን ታሪካዊ ዳራ ባጭር የቃረምኩት ፈረንጅቴ በስልጤ ከሚለው የአሊ ኑር መጽሐፍ ላይ ነው። እንዲህ ብሏል ሲጨርስ ጽሑፉን አጀ መረለት ፌጀኝ ወደል ጀሊል አላህ ሸኩር